በዛሬው ቪዲዮ ስለ አራቱ ውስጣዊ ግዛቶች በደንብ ሼር እንደራረጋለን ማለት ነው። እነዚህ አራቱ ውስጣዊ ግዛቶች ባላንስ ሲሆኑ የተሟላ ህይወት፣ ጤናማ ህይወት ይኖረናል ማለት ነው። ስለዚህ ግዛት አንድ ምንድን ነው ካላችሁ ማይንድ ሴት ነው፣ ስለ አእምሮ ነው። ስለዚህ ማይንድ ሴት ላይ አስተሳሰባችን ላይ መሻሻል፣ ራሳችንን ማስተር ማድረግ ይኖርብናል ነው። ስለዚህ ማይንድ ሴታችን ምን ይመስላል? እንግዲህ ማይንድ ሴት ስንል ግሮዝ ማይንድ ሴት አለ፣ ፊክስድ ማይንድ ሴት አለ። ለማድረግ እንዲሁም ደግሞ ቋሚ አመለካከት፣ ቋሚ የሆነ ማይንድ ሴት እና የእድገት ማይንድ ሴት አለ። ስለዚህ የትኛው ነው ያላችሁ? አስተሳሰባችሁ ምን አይነት ነው? የእድገት አስተሳሰብ ነው ወይስ ቋሚ አስተሳሰብ ነው የሚለውን በደንብ መረዳት ያስፈልጋል ማለት ነው። እንግዲህ ማይንድ ሴት የህይወታችንን 25% ነው የሚይዘው። ማይንድ ሴታችን ተሰራ ማለት ሁሉም ሰው ሆነናል ማለትም አይደለም። ስለዚህ 25%ን ይይዛል ማለት ነው። እንግዲህ ዓለምን የምንረዳበት መንገድ፣ ዓለም ላይ የምንመለስበት መንገድ ይወስነናል ማለት ነው። ስለዚህ ማይንድ ሴት አስተሳሰባችን በመጥራት ላይ ብቻ ሳይሆን ልብ ላይ በጥራት ላይ የተሰራ የተቀመጠ መሆን አለበት ነው። ስለዚህ ማይንድ ሴታችን አንደኛው ነው። ሁለተኛው ሃርት ሴት ወይም ደግሞ ኢሞሽናሊቲ፣ ልባዊነት፣ የስሜት ብልህነት ላይ የሚያተኮር ነው። ልብ እንግዲህ ልብ የሚባለው ከሞላ ጎደል ስሜታዊ ክፍላችንን ነው። ልብ የሚባለው እንግዲህ አንድ ሰው ውስጡ የጠራና ድንቅ አስተሳሰብ ቢኖረው በልቡ ግን ብስጭት ካለ፣ ሐዘን ካለ፣ ጥላቻ ካለ፣ ሀፍረት ካለ አሸናፊ ሊሆን አይችልም። እነሱን ማስወገድ አለበት። በልባችን ላይ መስራት ሲባል አሉታዊ የሆኑ ስሜቶችን በማስወጣት ብቻ የለም፣ ጤናማ አስተሳሰባችንም ጭምር ምን ማድረግ ነው? ማጠናከር ስንችል ልባዊነታችንን ሰራን እንላለን ማለት ነው። ልባዊነታችንን ማሻሻል ራስን ለማሳደግ ራስን ማስተር ለማድረግ አሁንም 25% ነው የሚይዘው። ልባዊነታችን ልባችን ላይ ሰራን ማለት ህይወታችንን 25% ከቨር ያደርጋል ይይዝልናል ማለት ነው። ሶስተኛው ሄልዝ ሴት ነው፣ አካላዊ ጤንነትን መጠበቅ ነው። እንግዲህ አካላዊ ጤንነት የአካል ብቃት እንቅስቃሴዎችን መስራት ሊሆን ይችላል፣ ጤናማ አመጋገብ ሊሆን ይችላል። ከላይ ያየናቸው ሁለቱ መሰረታዊ የጤና ነገር ግን ራስን ለማሳደግ እነዚህ 25%ን ከቨር ያደርጋሉ፣ ይሸፍናሉ ማለት ነው። አራተኛውና ዋነኛው ሶል ሴት መንፈሳዊነት ነው። መንፈሳዊነት ሰው ታዋቂነትን፣ ማህበራዊ ተቀባይነትን፣ በተቻለ መጠን ቅቡልነትን ይጎናጸፈኛል ባላቸው ዓለማዊ ስኬቶች ላይ ነው የሚያተኩረው። ቅቡልነትን፣ ተቀባይነትን፣ ሰዎች አዩኝ ያላዩኝ ባይነትን። ነገር ግን ይሄ አያዋጣም። መንፈሳዊነታችን በጣም ፓወርፉል ያደርገናል ማለት ከፈጣሪ ጋር ያለን ግንኙነት ምን ይመስላል? ያለን ምንድን ነው? እሱ ላይ በደንብ መስራት ያስፈልጋል። እንግዲህ ስጋትን፣ እጥረትን፣ ራስ ወዳድነትን፣ ደስታ ማጣትን በሙሉ የምናሸንፍበት ነው። መንፈሳዊነታችን እነዚህ ሁሉ የምናሸንፍበት ነው። እነዚህ አራቱ ውስጣዊ ግዛቶች ላይ በደንብ መስራት ከቻለን በህይወታችን ውጤታማ መሆን እንችላለን። ለቪዥነሪ ቲዩብ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ